አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩልህ ልጅ ነኝ። ኦኬ። ብሩ ገባልህ? ምን አልሽኝ? ብሩ ገባልህ? ኦኬ። አይ ቲንክ አላውኩም። ልከሽ ነበር? አዎ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ። እስኪ አላየሁትም። እና ትንሽ ጨንቆኛል እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አብሊት አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ። እውነት ነው። ሻዳጋ ባይ አይውልሽ ታምኛለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን ህይወትሽ ላይ ልትቀጥይ ልትቆሚ አራት ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባለሁ፣ አካውንትሽ ላይ እንድም ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ።